እዚህች ዓለም ላይ እንደምታስቡት ያህል ጊዜ የላችሁ። ምናልባትም እስከ 80 ዓመት ብትኖሩ ነው። ስለዚህ በ80 ዓመት ምሳሌ ልስጣችሁ። ከዚህ 80 ዓመት ዕድሜያችሁ ውስጥ 27 ዓመታችሁን የምታሳልፉት በአልጋ ላይ ነው። ማለትም ትተኛላችሁ። በቀን 8 ሰዓት ብለን ያዝ ነው። 53 ዓመት ቀረን ማለት ነው። ከቀረን 53 ዓመት ደግሞ ትምህርት ቤት ውስጥ የምናሳልፈው ጊዜ ሲቀነስ 3 ዓመት ይሆናል። በስራ ህይወታችን የምናሳልፋቸው ነገሮች ደግሞ አሉ። መስሪያ ቤት ሄደን የምንሰራበት ጊዜ፣ እሱም ደግሞ የህይወታችንን 11 ዓመት ይወስድብናል። በህይወት ዘመናችን ውስጥ በትራንስፖርት ላይ የምናሳልፈው ጊዜ 5 ዓመት ይፈጃል። ከ80 ላይ 5 አሁን በምግብ የምናሳልፈውም ጊዜ አለ። የምንበላውንም ሰዓት፣ ኩክ የምናረግበት ወይም ምግቡንም የምንሰራበትን ሰዓት አንድ ላይ ስንደምረው 6 ዓመት ይሆንብናል። የቤት ውስጥ ስራ ስንሰራና ራሳችንን ስንንከባከብ ደግሞ የህይወታችንን 3 ዓመት እንፈጃለን። 4 ዓመት ደግሞ አለ። የ4 ዓመት የወረቀት ስራዎችን በመስራት የምናሳልፍባቸው ጊዜያቶች ናቸው። በህይወታችን ብዙ ማከናወን ያለብን ነገሮች አሉ። እነዛን ነገሮች ስንደመራቸው 4 ዓመት ይሆናል። እዚህ ላይ ደግሞ መጸዳጃ ቤት ውስጥ የምናሳልፈው ጊዜ አለ። እሱም ወደ 1 ዓመት ይጠጋል። ስንታመምና መጸዳጃ ቤት ውስጥ ስናሳልፍ የህይወታችንን 1 ዓመት ይወስድብናል። ከዛ በተጨማሪም ደግሞ የመጀመሪያውን የህይወታችንን 3 ዓመት ጨቅላ ሆነን ስለምንኖር እንግዲህ ህፃናቶች ነን፣ ያንንም ደግሞ አሳለፍ ነው አይባልም። ስለዚህ የህይወታችን የመጀመሪያውንም 3 ዓመት አተናል። ታዲያ አሁን እስከ 80 ዓመት ብንኖር ብለን እነዚህን ሁሉ ነገሮች ብንቀንሳቸው ከ15 ዓመት ያነሰ የአዋቂነት ወይንም ደግሞ የአደልት ላይፍ ነው የሚኖረን። ይህንን ጊዜ ነው እንግዲህ እንደፈለግነው የመጠቀም መብት ያለን። ያ ማለትም የሰው ልጅ በቃ ፍሪሊ የሚፈልገውን ምርጫ እየመረጠ ማድረግ የሚችለው በእነዚህ በቀሩት በ15 ዓመታቶች ነው። አሜሪካኖች አንድ ነገር ይላሉ፣ a life well lived is time well spent ይላሉ። ጥሩ ህይወት መኖር ማለት ጊዜውን ጥሩ ነገር ላይ ማውጣት ማለት ነው እንደማለት ነው። ታዲያ ጊዜያችሁንም ጥሩ የሚባል ነገር ላይ ለማውጣት ጥሩ የሚባለው ነገር ምንድን ነው ብሎ ማወቅን ይጠይቃል። ይህ ማለት ምን ማለት ነው? ጊዜን ለምን አይነት ነገር ብጠቀመው የተሻለ ነው የሚለውን ማወቅ ያስፈልጋል። አሁን እንደዚህ ስናወራው በጣም ቀላል ይመስላል። ነገር ግን ከምናስበውና ከምናገናዘበው በላይ በጣም ከባድ ነው። እስቲ አንድ ምሳሌ እንመልከት። እንበልና አንድ አዲስ ስራ አገኛችሁ። በፊት ከምታገኙት ደሞዝ በ15 በመቶ የሚሻል ደሞዝ ነው ያገኛችሁት። ነገር ግን እዚህ አዲሱ መስሪያ ቤታችሁ ጋር ለመድረስ በፊት ከሚወስድባችሁ ጊዜ ተጨማሪ 30 ደቂቃ ይወስድባችኋል። ታዲያ አሁን ደሞዛችሁ በ15 በመቶ ስላደገ ብቻ ያ ስራ እኔን የበለጠ ያበለጽገኛል ወይንም ወደ ሀብት ይወስደኛል ብላችሁ የምታስቡ ከሆነ ተሳስታችኋል። ጥናቶች እንደሚያመለክቱት ከሆነ 15 በመቶ የደሞዝ ጭማሪ የደስታ መጠናችሁ ላይ ያን ያህል ልዩነት የለውም። ህይወታችሁ ምንም የተለወጠ ያህል አይሰማችሁም ይላሉ። ነገር ግን በትራንስፖርት የምታወጡት ጊዜ በ1 ሰዓት ቢጨምር በአመት ወደ 250 ሰዓታቶችን አባከናችሁ ወይንም ደግሞ በመንገድ ላይ ያሳለፋችሁ ማለት ነው። ይህ ማለት በአመት ውስጥ 10 የሚሆኑ ቀናቶችን በትራንስፖርት ላይ ያባከናችሁ እያጣችሁ ነው። እንበልና የተሻለ ቤት ለመግዛትም ያንን ገንዘብ ተጠቀማችሁት እንበል። አጠራቀማችሁ፣ ጥሩ የሚባል ገንዘብ አላችሁ፣ ጥሩ ቤት ገዛችሁበት። በፊት ከምትኖሩበት ቤት የሰፋ ነው። ስለዚህ አሁን የተሻለ ፈርኒቸር መግዛት አለባችሁ። ሜንቴናንስ ወይንም ደግሞ ጥገናም ያን ያህል ያስወጣል። አመታዊ የአፈር ግብርም አለባችሁ። እነዚህን ነገሮች ሲጨምሩ ልክ ገንዘባችሁ ወይንም የምታገኙት ገንዘብ እየጨመረ በመጣ ቁጥር የበለጠ ወጪያችሁም እየበዛ ይመጣል። ሁላችንም ህይወታችንን የምናስተካክለው ለሚጠቅሙና ለሚያስፈልጉ ነገሮች ብለን አስበን ነው። ነገር ግን ጊዜ የሚባል ነገር ላይ ሲመጣ ብዙ ጊዜ እንደተጨቆነን ነው። ዓለም ላይ በጣም አስፈላጊውና ውድ ባለው ነገር ጊዜ ሆኖ እኛ ግን ትኩረታችንን ሌሎች ነገሮች ላይ አድርገናል። ዓለማችን ላይ ታዋቂ ከሚባሉ ባለሀብቶች መካከል ዋረን ባፌት አንደኛው ነው። ታዲያ አሁን እሱ ስንት ዓመቱ ነው ካላችሁ 95 ዓመቱ ነው። የሀብት መጠኑ $146 ቢሊዮን ነው። ታዲያ አሁን ዛሬ ላይ እድል ቢሰጠው ድጋሚ የ20 ዓመት ሰው እንድትሆን እንፈቅድልሃለን ቢባል አሁን ላይ የያዘውንም ሀብት በ20 ዓመቱ መያዝ ቢችል ምን ያህሉን ሀብቱን የሚያጠፋ ይመስላችኋል? እርግጠኛ ነኝ ሙሉ የሰራውን ነገር ማጥፋቱ አይቀርም። ምክንያቱም የወደደውን ውድ ያለውን ጊዜ አግኝቷልና። እዚህች ዓለም ላይ ስካርሲቲ የሚባል ነገር የለም። በምንም አይነት ነገር ውስጥ እዚህች ዓለም ላይ ከጊዜ ውጪ የሚያልቅ ነገር የለም። ገንዘብም ሪሶርስም ምንም አይነት ነገር ይገኛል። ጊዜ ብቻ ነው አንዴ ከሄደ ሄደ የሚባለው። ተመልሰን ልናገኘው ማንችለው ነገር እሱ ነው። የምታገኙት የምታጠራቅሙት ገንዘብ ራሱ የሚጠቅማችሁ ምን ሲኖራችሁ ነው? ጊዜ ሲኖራችሁ ነው። 100 ዓመት ከሞላችሁ በኋላ 100 ቢሊዮን ብትሰሩ እንኳን ምን ታረጉታላችሁ? ምናልባት ለቤተሰቦቻችሁ። እናንተ ካለፋችሁ በኋላ የሚጠቀሙ ሰዎች ይኖራሉ እንጂ እናንተን ምንም የጠቀማችሁ ነገር የለም። ለብቻችሁ ከወንበር ላይ እንኳን መነሳት የማትችሉበት እድሜ ላይ ናችሁ። ስለዚህ ምንም ያህል ገንዘብ ቢኖራችሁ የዛኔ ምንም ጥቅም የለውም፣ ባዶ ነው። ጤናንም ካሰብን እዚህች ዓለም ላይ ምን ያህል ጊዜ ቆይታችኋል? በነዛ ለቆያችሁበት ጊዜያቶችም ለጤናችሁ ምን አይነት ነገር አድርጋችኋል የሚለው ነገር የጤንነታችሁን ሁኔታ ይወስናል። እነዚህን ነገሮች ትተን አልፈን እንኳን ስለ ጥበብ ካወራን ስለ ዊዝደም ካወራን እንኳን አሁንም በጊዜ ላይ ነው። አንድ ሰው ጥበበኛ ነው የሚባለው ጊዜን ሲረዳ ነው። በእድሜ ወጣት የሆነ ሰው ወጣ ብሎ በጣም ከሚያማምሩ ሴቶች ጋር ቀንና ማታ እያሳለፈ ቢውል፣ ሰዎችን ለማስደሰትና ሰዎችን ለመማረክ ብሎ ከአቅሙ በላይ የሆነን መኪና ገዝቶ በባንክ ብድር ቢያመቻች፣ በተጨማሪም ደግሞ ምን ያህል ሀብት እንዳለው እያሳየ ቢሄድ ምናልባትም ጥሩ ነገር እያደረገ ይመስለዋል። ይህንን ወጣት ልጅ የሚያደርገውን ነገር ትልቅ ሰው ሲመለከት የማይረባ ነገር እኮ ነው የሚሰራው ሊሉ ይችላሉ። ታዲያ እንደዚህ እንዲሉ ያደረጋቸው ነገር ምንድን ነው? ጊዜ። እዚህ
እዚህች ዓለም ላይ ረዘም ያለ ጊዜን ስላሳለፉ በህይወት ውስጥ ብዙ ነገሮችን አይተዋሉ። ስለዚህ ያገኙት ብዙ እውቀት አለ፣ ጥበብ አለ። ከዛ ላይም ተነስተው ነው ይሄ ልጅ እንደዚህ አይነት ነገርን በማድረግ ጊዜውን ማሳለፍ የለበትም፣ የማይጠቅም ነው፣ ወደፊት ይረዳዋል ብለው የሚያስቡት። ስለዚህ ጊዜያችሁን በጣም ጥሩ የሚባሉ ነገሮች ላይ ባወጣችሁ ቁጥር የህይወታችሁን ኳሊቲ እየጨመረ ይመጣል። ታዲያ ጊዜያችሁንም ኳሊቲ የሚያስብለው ወይንም ደግሞ ጥራት ያለውን አሪፍ የሚያስብለው ነገር ምንድን ነው? የምታሳልፉበት ነገር ወይንም ደግሞ የምታወጡበት ነገር ነው። ስለዚህ ጊዜያችሁን ጥሩ ነገር ላይ ካወጣችሁ በጣም መልካም ይባላል። በተመሳሳይ ሁኔታ መጥፎ ነገር ላይ ያባከናችሁን ከመጣችሁ እንግዲህ የሚጠብቃችሁ የሆነ ኔጌቲቭ የሆነ ነገር ነው ማለት ነው። ስለዚህ ህይወታችንን በጣም ጣፋጭና ኢንጆየብል የሚያደርጉልን ነገሮች ጊዜያችንን የምናወጣባቸው ነገሮች ናቸው። ታዲያ ጊዜያችንን ምን አይነት ነገሮች ላይ እናውጣ? ቫሉዌብል ወይንም ዋጋ ባላቸው ነገሮች ላይ እንድናወጣ ነው የምንመክረው። ታዲያ ዋጋ ያላቸው ነገሮችስ ምንድን ናቸው ብለን መጠየቅም አለብን። በ1950ዎች ውስጥ ኤርነስት ቤከር የተባለ የዩሲኤስኤፍ ፕሮፌሰርና ጸሐፊ ነበር። በወቅቱም ስለ ዜን ቡዲዝም ቁጭ ብሎ ያጠና ነበር። በተጨማሪም ስለ ፍሩዲያን ሳይኮአናሊሲስ እንግዳ የሆኑ ነገሮችን በማድረግ የሚታወቅ ፕሮፌሰር ነው። የሳይኮሎጂ ክላስ ውስጥ ይገባና አንትሮፖሎጂ ያስተምራል። የአንትሮፖሎጂ ክላስ ውስጥ ይገባና ደግሞ ስለ ፍልስፍና ያስተምራል። የነገሮች ተቃራኒ እንደሆነ አድርጋችሁ አስቡት። ይህ ፕሮፌሰር እድሜው 30 ሳይሞላ ወደ 6 መጽሐፎችን አሳትሞ ጨርሷል። ልክ ያንን ካደረገ በኋላ በካንሰር ይያዛል ማለት ነው። የካንሰር ተጠቂ ሆነ። ታዲያ እዚህች ምድር ላይ ትንሽ እድሜ ነው ያለህ፣ በቃ ከዚህ በኋላ ሞትህን መጠባበቅ ነው ያለብህ ተብሎ የሞት አልጋው ላይ ይተኛል። በዛ ሰዓትም በቀረችው ትንሽ ጊዜ ውስጥ በህይወት ዘመኑ ያያቸውን ነገሮች አጭር የሚባል ጊዜም ቢሆን በነዛ ጊዜያቶች ያሳለፋቸውን ነገሮች ሪፍሌክት ማድረግ ወደኋላ መለስ ብሎ በመቃኘትና እነዛም ነገሮች ምን እንዳስታውሱት ማሰብ ይጀምራል። ታዲያ በዛ ሰዓት ነው እንግዲህ አንድ መጽሐፍ ጽፎ ሊያሳትም የቻለው። The Denial of Death ይሰኛል። በአማርኛ ስንተረጉመው ሞትን መካድ እንደማለት ነው። ታዲያ ፕሮፌሰር ኤርነስት ሞትን እየተመለከተ በጻፈው መጽሐፍ ላይ እንዲህ ይላል። እዚህች ዓለም ላይ በጣም ትልቅ የሚባል ትርጉም ያለው ነገር ወይንም ደግሞ ህይወትን በጣም ውድ የሚያሰኛትና ዋጋ የሚሰጣት ነገር ሞትን የሚበልጥ ነገር ስንሰራ ነው ይላል። የሰራናቸው ነገሮች እኛ ከሞትንም በኋላ አሁንም ዘመን የማይሽር ከሆኑ ወይንም ደግሞ ቫልዩብል ከሆኑና ጠቃሚ ከሆኑ ጥሩ የተኖረ ህይወት ነው ይላል። ይህ ማለት በሌላ አባባል ምን ማለት ነው ካላችሁ እዚህች ምድር ላይ እስካለን ድረስ ከሞት በላይ የሆኑ ነገሮችን አድርገን ማለፍ አለብን ማለት ነው። ሞታችን ያቺን ነገር የማያዘጋ ወይንም ደግሞ አለቀ የማያሰኝ መሆን አለበት። ስለዚህ ሁላችን ምንም ያህል እንኳን ሟች ብንሆን የማይሞትን ነገር ጥለን ማለፍ አለብን ነው የሚለን። ስለዚህ ለአንዳንዶች ይህ ማለት በስማቸው ህንፃ መሰየም ይሆናል። ለአንዳንዶች በጣም ደስ የሚልና በጣም በፍቅር የተሞላ ቤተሰብን መገንባት ይሆናል። ለአንዳንዶች ደግሞ መጽሐፍ አሳትሞ መጽሐፉ ብዙ ህዝቦችን እንዲጠቅም ያንን መጽሐፍ የጻፉት ሰዎች ከሞቱም በኋላ ሌሎች ሰዎችን እንዲጠቅሙ ማድረግ መቻል ይሆናል። አንድ የሚባል አባባል አለ፣ ኢች ፐርሰን ዳይስ ትዋይስ ይባላል። ሁሉም ሰው ሁለቴ ይሞታል። የመጀመሪያው ፊዚካል ዴት ነው። በአካል ስትሞቱ ወይንም ደግሞ ሞታችሁ ተብላችሁ ስትቀበሩ በቃ ፊዚካል ዴት የመጀመሪያው ሞት ነው። ሁለተኛው ሞት ደግሞ እናንተን የሚያውቃቸው የመጨረሻው ሰው ሲሞት ወይንም ደግሞ ሲረሳችሁ በቃ አለቀ ይባላል። እዚህች ዓለም ላይ እናንተን የሚያስታውስ ማንም ሰው አይኖርም። የመጨረሻው ሰው ሞተ ወይንም ደግሞ ረሳችሁ ተባለ። ለአንዴና ለመጨረሻ ጊዜ አሁንም ሞታችሁ ማለት ነው። ሁለት ሞት ማለት ይሄ ነው። ፕሮፌሰር ኤርነስትም እየተናገረ ያለው እዚህች ዓለም ላይ የምናደርጋቸው ትርጉም ያላቸው ነገሮች እንዳለ ይህ ሁለተኛውን ሞት ለማዘግየት እና ለማራቅ ነው ይላል። ስለዚህ በፕሮፌሰር ኤርነስት ቤከር አመለካከት ከሆነ ቫልዩብል የሚባል ላይፍ ወይንም ውድ የሚባል ህይወት ሞትን ተሻግሮ የሚያልፍ ህይወት ነው፣ ትርጉም ያለው ህይወት ነው ማለት ነው። ለዚህ ነው ብዙ ጊዜ በሁላችንም ህይወት ውስጥ ሪሌሽንሺፕስ እና ፋሚሊ ብለን የምናስባቸው ነገሮች በጣም አስፈላጊ ናቸው ብለን የምናስበው። ቤተሰቦቻችንን፣ ልጆቻችንን፣ ጓደኞቻችንና ዘመዶቻችንን የምንወዳቸው ለምንድን ነው? እነዚህ ነገሮች ማተር ስለሚያደርጉ ወይንም ዋጋ ስላላቸው። እናንተ ብታልፉም እንኳን እነዚህ ነገሮች አሁንም እንደሚቀጥሉ ታውቃላችሁ። ስለዚህ እነዚህ ጠቃሚ የሚባሉ ነገሮች ላይ ህይወታችሁን ታሳልፋላችሁ። ለዚህ ነው የማይጠቅሙ ነገሮች ላይ ጥሩ የሚባል ፐርፎርማንስ ወይንም ጥሩ የሚባል አቅም ቢኖራችሁ እንኳን ጥሩ ነገር ሰራችሁ ቢባል እንኳን ዘመን ተሻጋሪ ያልሆነ ነገር ሆኖባችሁ የሚቀረው። ቤተሰብ ግን ከሆነ ቢያንስ እናንተን ወክለው የሚኖሩ ትናንሽ ልጆች ይኖራቸዋል። ከዚህም ስናልፍ ደግሞ ወደ ኤክስፒሪየንስ እናልፋለን፣ ወደ ተሞክሮ። ከተሞክሮዎች ሁሉ በጣም ውድና ትርጉም ያላቸው ተሞክሮች ራሳችንን ትራንሰንድ አድርገን ከራሳችን በልጠን እንድናይ እንድንመለከት የሚያደርጉን ተሞክሮች ናቸው። ታዋቂው አርቲስት ፓብሎ ፒካሶ በአንድ ወቅት እንዲህ ብሎ ተናግሮ ነበር። የህይወታችሁ ዓላማ የህይወታችሁን ስጦታ ማግኘት ነው፣ ነገር ግን የህይወታችሁ ትርጉም ያንን ስጦታ መስጠት ነው ይላል። ሁላችንም እንደምንሞት መቼስ ሚስጥር አይደለም፣ በጣም ግልጽ የሆነ ነገር ነው፣ ምንም እንኳን አንዳንዴ እንደምንሞት ብንረሳው። ስለዚህ በመቃብራችን ላይ የሚያልቁ ነገሮች እንዳሉ ሁሉ መቃብራችን ከተደፈነም በኋላ የሚቆዩ ነገሮች አሉ። በልጆቻችን አይምሮ ውስጥ፣ በባለቤታችን አይምሮ ውስጥ፣ በቤተሰቦቻችን አይምሮ ውስጥ፣ በሁሉም በምናውቃቸው ሰዎች አይምሮ ውስጥ የሚቀር ነገር ይኖራል። ቤተሰብ የለንም እንኳን ቢባል ኢንቨንት ያደረግነው ነገር ካለ በነዛ ነገሮች ውስጥ መቅረቱ አይቀርም። ለምሳሌ አሁን ቶማስ ኤዲሰን ከሞተ በጣም ረጅም ጊዜ ነው። ነገር ግን አምፖልን ስንመለከት፣ ስለ አምፖልን ማመጣት ስንመለከት ቶማስ ኤዲሰንን ማሰባችን አይቀርም። ምክንያቱም እሱ ነው አምፖል የሚባልን ነገር ኢንቨንት ያደረገው።
ለዚህ ነው በህይወታችን የምናገኛቸው ተሞክሮች ስፔሻሊ ደግሞ ትርጉም አላቸው ብለን የምናስባቸው ነገሮች ከህይወታችን በላይ መሻገር የሚችሉ ነገሮች የሆኑት። እነዚህም ትርጉም ያላቸው ኤክስፒሪየንሶች ወይንም ተሞክሮች ሌሎች ኤክስፒሪየንሶችን ሌሎች ተሞክሮችን እንደዚህ ውብ የማድረግ አቅም አላቸው። ምሳሌ ስጠን ካላችሁኝ ለምሳሌ ዛሬ ላይ ተነስታችሁ ስፖርት መስራታችሁ፣ ጤናችሁን መጠበቃችሁ በጤናችሁ ዙሪያ ያላችሁን ተሞክሮ ማሻሻል ብቻ ሳይሆን ጤና ስላላችሁ ብቻ ማድረግ የምትችሏቸውን ብዙ የተለያዩ ኤክስፒሪየንሶች ማስተካከልና ማሻሻል የሚችሉ ዛሬ በ20ዎቹ ዕድሜ ውስጥ ተነስቼ መስራቴ መልፋቴ በተጨማሪም ስፖርት መስራቴና ሰውነቴን መጠበቄ በ40ዎቹና በ50ዎቹ ዕድሜዎች ውስጥ የተሻሉ የህይወት ተሞክሮችን እንዳደርግ የሚፈቅድልኝ ነገር ይሆናል። አሁን ላይ ግን ሰውነቴን የማልንከባከብ ከሆነ በ40ና በ50 ዓመቴ ውስጥ ማድረግ የምፈልጋቸውን ሌሎች ተሞክሮች እንዳደርግ የማያደርገኝ ነገሮች ሊመጡብኝ ይችላሉ ማለት ነው። ስለዚህ ብዙ ጊዜ ሚኒንግፉል የምንላቸው ወይንም ትርጉም የምንሰጣቸው ኤክስፒሪየንሶች ሌሎች በዛ አካባቢ ላይ ያሉትን የሚያነካኩንን ተሞክሮች የበለጠ የተሻለ የሚያደርጉልን ናቸው። ጤናን አነሳው እንጂ ሌሎች ነገሮችን ማንሳት እንችላለን። ሪሌሽንሺፕስ ወይንም ደግሞ ግንኙነቶች፣ ገንዘብም ልክ እንደዛው ነው። እውቀትም ልክ እንደዛው ነው። አሁን ላይ ያወቅነው ነገር፣ አሁን ላይ የሰራነው ገንዘብ፣ አሁን ላይ ያስቀመጥነው ገንዘብ ለወደፊት ኤክስፒሪየንሶቻችን፣ ለወደፊት ተሞክሮዎቻችን በጣም አሪፍ ነገርን እንድንመለከት ያደርገናል ማለት ነው። ገንዘብ ወይንም መኒ ብለን የምናስበው ነገር የሚመጣና የሚሄድ ነገር ነው። ስታተስ ወይንም ደግሞ የክብር ጉዳይ፣ እኔ ያለሁበት በዚህ አይነት ደረጃ ነው የምንለውም ጉዳይ የሚመጣና የሚሄድ ነው። ታዲያ እንደ ቀልድ መጥተው የሚሄዱትን ነገሮች ግን አሁን ላይ በጥሩ መንገድ ካደረግናቸው ወይንም በጥሩ መንገድ ከተጠቀምናቸው ወደፊት እነሱ ቢሄዱም እንኳን ሌላ ነገርን አትርፈውልን ነው የሚሄዱት። ልክ እንደ ኮምፓውንድ ኢንትረስት አድርጋችሁ አስቡት። እየተባዛ እጥፍ ድርብ እየሆነ የሚሄድ ነገር ይሆናል። ቅድም ስለ ጤና ስላወራው አሁንም ያቺን ምሳሌ ይዤ ልቀጥል። ዛሬ ጤነኛ በሆናችሁ ቁጥር የበለጠ ጤነኛ የመሆን እድላችሁ ከፍ እያለ ይመጣል። ምክንያቱም ሁሌ ለጤናችሁ እየሰራችሁ ዛሬ ገንዘባችሁን ሴቭ አድርጋችሁ ኢንቨስት ማድረግ ብትጀምሩ ሁሌም ደግሞ ይህንን ገንዘባችሁን ኢንቨስት ማድረግ እስካላቆማችሁ ድረስ ገንዘባችሁም እየተባዛ እጥፍ ድርብ እየሆነ መሄዱ አይቀርም። ዛሬ ከባለቤታችሁ ጋር በጣም አሪፍ ጊዜን ባሳለፋችሁ ቁጥር ከዚህም በኋላ የምታሳልፉት ጊዜ የበለጠ ትርጉምን እየጣለላችሁ የሚያልፍ ይሆናል። ስለ ክህሎትም ካወራን ዛሬ ላይ አንድ ክህሎት ላይ በደንብ በሰራችሁ ቁጥር ያንን ክህሎትም ደግሞ እስካላቋረጣችሁ ድረስ ወደፊት በዛ ክህሎት ላይ ኤክሰል የማድረጋችሁ ካሰባችሁት በላይ እየጎበዛችሁ መሄዳችሁ በጣም የማይካድ እውነታ ይሆናል። ምክንያቱም ኮምፓውንድ እያደረገ እጥፍ ድርብ እየሆነ ነው የሚሄደው። ልክ እነዚህ ነገሮች ኮምፓውንድ እያደረጉ ወይንም እጥፍ ድርብ እየሆኑ እንደሚሄዱት ሁሉ ጥሩ ብለን የምናስባቸው ነገሮች ናቸው እንግዲህ መጥፎም ብለን የምናስባቸው ነገሮች እንዲሁ ህይወታችንን እያመሰቃቀሉ ይሄዳሉ። ለምሳሌ በየጊዜው መጨነቅ፣ ይህንን ጭንቀት ማናቆም ከሆነ በየጊዜው የጭንቀት መጠናችን ከፍ ከፍ እያለ ይመጣል። ስለዚህ ለበሽታ እንጋለጣለን፣ ህይወታችን ምስቅልቅል ይላል። አሁን ላይ ሆነን መኖር አንችልም። ሁሌም ቢሆን ወደኋላ እንመለሳለን ወይም ደግሞ አይምሯችን ወደፊት ይሄዳል። ደስታን እያጣን እንመጣለን። በቃ ህይወታችን እንዲህ ብክን ብሎ ይቀራል። ምክንያቱም እንደማንኛውም ነገር ብዙ ጊዜ ያሳለፍንበት ነገር ኮምፓውንድ እያደረገ ወይንም እጥፍ ድርብ እየሆነብን ይሄዳል። እጥፍ ድርብ ስል ግን ጥቅማቸው አይደለም ጉዳታቸው ነው የሚመጣው። የበለጠ ህይወታችሁን ባዶ እንዲሆን ምንም አይነት ትርጉም እንዳይሰማችሁና ያንን ድብርት ወደ ህይወታችሁ የሚያመጣባችሁ ነገሮች ናቸው። መጨነቅ ብቻ አይደለም፣ ዲስትራክሽን ወይንም ደግሞ መዘናጋት፣ የማይጠቅሙ ነገሮች ላይ ማሰብ፣ ሰዎችን ለማስደሰት መኖር፣ እነዚህ ሁሉ ነገሮች በኋላ ህይወታችሁን እያመሰቃቀሉ የማትፈልጉትን ነገር የሚያሰጧችሁ ወይንም የሚያስኖሯችሁ ነገሮች ናቸው። ስለዚህ የዛሬው ቪዲዮ ምናልባትም ዋናው መልእክት ስለምን ነበር ካላችሁ ህይወት አጭር ናት። ስለዚህ ቢያንስ በተገቢ ሁኔታ ለመኖር እንሞክር የሚል መልእክት አለው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።